ምክንያት እስኪያምጣልኝ ለኔ ምንድነው ምክንያት ምንድነው ንገረኝ ብዙ ምክንያቶች አሉ እኮ ምንድነው እሺ ምክንያት ከዛ መካከል ልዩነታችን ናዲ እሺ አንዴ ቁጭ ማለት ትችላለህ ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ይሄን ቻናል ላይክ እና ሼር ሰብስክራይብ እያደረጋችሁ ለምታበረታቱ ሁሉ እጅግ ከልብ አመሰግናለሁ እንዲሁም ስትጀምሩ ላይክ እያደረጋችሁ ቪዲዮውን እስከመጨረሻው አብራችሁን ተከታተሉ መግቢያው ላይ ለማየት እንደሞከራችሁ ዛሬ የመጣሁት በሁለት በጣም የሚወደዱ ጥሩና መልካም ስራ የሚሰሩ ሁለት ካፕልም ለማለት ይከብዳል ያው እንግዲህ ወደፊት ብዙ ስንጠብቅ የነበሩ ልጆች ናቸው ናዲ ወይም ናዲያ ሚፍታህኪ ናዲ ያለ የሚጠራት ሚፍታህኪ ነው እና እነሱ ልጆች ሰሞኑን በጣም የተፈጠረው ነገር በጣም ያሳዝናል በጣም እንዲሁም ደግሞ እንደኔ ማነው ልቡ የተሰበረ ናዲ የኔ ምስኪን የዋህ ስታለቅስ ስትተክዝ ሲያዩት ማነው እስኪ ልቡ የተሰበረ እንደኔ በዚሁ አጋጣሚ ይሄንን ቪዲዮ ሼር ያደረጋችሁ ለሚፍታህኪ አድርሱልኝ ማለት ሰው ስትወዱት እወደዋለሁ ማለት ያ ሰው እናንተን ሲፈልጋችሁ ጥሎ መሄድ አይደለም ማለት አሁን ናዲያ ሰው የለኝም ጓደኛ የለኝም አዲስ አበባ ላይ ብቻዬን ነኝ አንተ ታስፈልገኛለህ እያለችው እንባዋን እየረጨች እሱ ግን አላቅም ብቻ እኔ ለማመን ይከብደኛል ምክንያቱም ሚፍታህ በጣም ጥሩ ልጅ ነው ማለት ታውቁታላችሁ አክቹአሊ ናዲ እኮ በጣም ጥሩ ልጅ ናት ጸባይዋ ቆንጆ ነው ቆንጆዬ ልጅ ናት ለሰው የምታስብ ልጅ ናት ምናምን በጣም ብዙ ነገር አለ ያሺ ላክ በጣም የምር በጣም ጥሩ ልጅ ናት ግን እንዴት እኮ ገርሞኛል እንደዛ ስትል ነው የማውቀው ግን ያው ደግሞ ሰው ስትሆን እንጃ እኔ ስለ ናዲያ መጥፎ ነገር ማውራት አልችልም ላይክ በጣም ጥሩ ልጅ ናት የሁበት ጊዜ ያለና ሚፍታህ እጅግ በጣም ጥሩ ልጅ ነው ጥሩን ስራ የሚሰራ ነው ብዙ ጊዜ እንደምታውቁት ባቡር ኸይር ላይ ላርሱ እነርጅነ ይድጋ የተለያዩ አህመድ ወሎ ጋር ጓደኞች እንኳን ማሜቱ እነሱ ናቸው ጥሩ ጓደኞች ጋር የሚሄዱ ከጥሩ ሰዎች ጋር የሚሄድ ጥሩ ስራ የሚሰራ ልጅ ነውና ሚፍታህ መጥፎ ነው ማለት አልችልም በጣም ጥሩ ልጅ ነው መልካም ልጅ ነው በዲኑ ራሱ በጣም ጠንካራ ልጅ ነው ከሴቶች ጋር እንደዚህ አይላ ማለት ከሴቶች ጋር ያለው ቅርርብነት እንኳን በጣም ራሱን ጠብቆ ነው ሴት ሰላም አይልም ነበር ሚፍታህ አሁን ግን በቅርብ ሰዓት ከሷ ጋር መጡ ሲመጡ ደግሞ ዌልካም ብለን ተቀበልናቸው ደስ አለን ደስ የሚሉ ልጆች ነበሩ ማለት በጣም ደስ የሚሉ ብዙ ልጆች አሁን በእነሱ የተፈጠረው ችግር ብዙ ልጆችን አሳስቧል ብዬ አስባለሁ እንደኔ ማለት የነሱ አንደኛዋ ተከታታያቸው ስለነበርኩኝ ሁሌ የሚለቁትን ቪዲዮ እስከሚለቁ ራሱ በጣም ያለቴ እነሱን ለማየት እቸኩል ነበረ እና በጣም ያሳዝናል እውነት ከሆነ ግን በዚሁ አጋጣሚ ናዲዬ ሚፍታህ ይህ የምትሰሩት ቪዲዮ ፕራንክ ከሆነ ፕራንክ ነው በሉን አታስጨንቁን ማለት ብዙ ልጆች አሉ አንዲት ጓደኛዬ ኢማራት ላይ ማለት የሆነ እንደዚህ ላይ እያወራች በጣም አለቀሰች በእናንተ ምክንያት ስለዚህ ሚፍታህና ናዲ ፕራንክ ከሆነ ፕራንክ ነው ብላችሁ ለማህበረሰቡ ለተከታታዮቻችሁ ለማከብሯችሁ ለሚዲያችሁ ተከታዮች በሙሉ አስባችሁ ተናገሩ ካልሆነ ግን በጣም ያሳዝናል በጣም ለመግለጽ ራሱ ቃላት ያጥረኛል እውነት ለመናገር አብራችሁ የማትዘልቁትን ሰው አብራችሁ የማትቀጥሉትን ሰው ለዛ ለሰውዬ አትቅረቡት እኔ በህይወት የምፈራው ነገር ቢኖር ሰውን መቅረብ ነው በቃ ሰውን መልመድ ሰው የሆነ ሰው በቃ ማለት እንዴት ነው በቃ እኔ ከምንም በላይ የምፈራው ነገር ቢኖርኝ ይሄንን ነው ፈጣሪም ግን ለከው ሰጥቶኝ አያውቅም እኔም በጣም የምወዳቸው ጓደኞች አሉኝ ልክ እንደ እናቴ ልጆች የማያቸው ጓደኞች ሴት ጓደኞች ከወንድ ልጅ ጋር ግን ያለ ቅርርብነት በጣም የምፈራው ነገር ለዚህ ነው እኛ የሴቶች ልብ የዋህነን አዛይነን በቃ አይደለ አንድ ጊዜ ልባችን ከተሰበረ ለመጠገን ጊዜ ያስፈልገናል እንጎዳለን አሁን እንዳያችኋት ናዲ በጣም አዝናለች ታግዛለች እና እኔ እንጃ በጣም ለማን ሁሉ ይከብደኛል ወላሂ እንደው ማሜ ዩቲዩበር በዚህ በነ ሚፍታህና ናዲ ላይ ያው ቅርብ ጓደኛው ስለሆንክ በቅርቡ
የሆነ እውነታውን ታመጣልናል ብለን ከአንተ ተስፋ እንጠብቃለን። እና ውድ ጓደኞቼ በዚሁ አጋጣሚ ለእኛም ለሴቶች ትምህርት ነው ብዬ አስባለሁ። ምክንያቱም እነሱ አንድ ላይ ሆኑበት የሚችሉበት የራሳቸው ምክንያት በካሜራ ጀርባ ሊኖራቸው ይችላል። ፕራንክ ካልሆነ ግን ቢሆንም እንኳ አንድ ላይ መሆን አይችሉ እንኳ ቢያንስ አሁን ናዲ ሰው ያስፈልጋታል፣ ብቸኛ ነኝ ጓደኛ የለኝም ብላለች አይደለ? ሰው በሌለ ሰዓት ነው የሰው ልክ የምትወዱትን ሰው በተከፋችሁ ሰዓት በተቸገራችሁ ሰዓት ያ ሰው ከእናንተ ጎን ሲቆም ነው ሰው መሆኑን የምታውቁት አይደል እንዴ? በማን ቀንማ በደስተኛችሁ ቀን፣ ደስተኛ በሆናችሁ ቀን፣ ሰላም በሆናችሁ ቀን ሁሉም ወዳጃችሁ ነው። ሁሉም ሰው የእናንተ ነው። ግን ሰው የእናንተ መሆኑንና ሰው መሆኑን የምታውቁት የበለጥሞ ሰው እየወድሻለሁ አከብርሻለሁ የሚል ሰው በተከፉ ሰዓት ከጎኑ የሚቆም ነው። ስለዚህ ሚፍታህ ልታዝንላትና ናዲያ ቢያንስ አብራቸው የመቀጠሉ ሂደት እንኳን ባይሳካ ቢያንስ አይደለም ከጎኑ ሆነህ እንደ ወንድም በነገራችን ላይ ሚፍታህ እኔ ወላሂ ኒካ ያስር ምናምን ሁሉ ነበር የመሰለኝ። ምክንያቱም ሚፍታህ ሴት ልጅ ሰላም አይልም። አንድ ጊዜ ሳዲ ከሚሴ ሳዳ ዩቱበር ሳዳና ዩቱበሮች ሁለቱ ለሚፍታህ ኢንተርቪው አድርገውት ነበረ። ታስታውስ ከሆነ እንቱም የሱ ቪዲዮ የምትከታተሉ ማየት ትችላላችሁ ተመልሳችሁ። ምን አይነት ነው መስፈርትህ ሚስት ማግባት ፈልግ ሲባል ናዲ ሁሉም መስፈርቱን ታሟላለች። እኔ ራሱ ያንን ሳዲ ኢንተርቪው ያደረገችውን ቪዲዮ መልሼ ደጋግሜ ሰምቼው ነበር። ማለት ሚፍታህ እንዴት የሚለውን ነገር ማለት ነው። ሁሉም መስፈርቱን ታሟላለች ናዲዬ። በጣም ጸባይ ያላት እንደምናያት እንግዲህ ሚዲያ ላይ እንደምንከታተላት ገራገር ነገር ናት። ቶሎ ይከፋታል፣ ትተግዛለች፣ ትከፋለች። ግን ሚፍታህ መስፈርቱ አንድ ሊጎሎታል። ሚፍታህ አበደን ሚዲያ ላይ የምትወጣ ሴት ሚስቴ ልትሆን አትችልም ብሎ ኢንተርቪው ላይ አለ። ውስጤን ከሆነ ማየት ትችላላችሁ። ያ ነገር ምናልባት እንግዲህ አላውቅም ከሚዲያ ረቂ ብሏትም ሊሆን ይችላል። ምክንያቱም የእሱ መስፈርቱ አንዱ እሱ ነበር መጀመሪያ ላይ ያቀረበውና ቁንጅናዋን፣ ሁሉ ነገር ማች ያደርጋል ከኢንተርቪው ከተደረገው። በዛ ላይ ደግሞ ወለየነቷ፣ ሁሉ ነገሯ፣ ሙስሊም መሆኗ። ሚፍታህ እንደምታውቁት በጣም ጠንካራ ልጅ ነው። እንደ ሻርፓ እንኳን ትንሽ እንድትገለጥ ሲል የሚሸፍን ልጅ ነው እና ብዙ ልጆች አሁን ወንድ ማመን ቀብ ሆነው ወንድ እንደዚህ ከሆነ ምናምን ብዙ ነገር አይቻለሁ ኮሜንት ላይ። እኔ ብዙ ቤቱ ገብቼ እየተከታተልኩ ነበርና ሰውን እኛ የምንናገረው ባየነው ይሄ ሚዲያ ላይ ስትወጡ የምታወሩትና በስተጀርባቸው ደግሞ የዛ የሰዎች የራሱ ህይወት በተለይ እሱ እንደዚህ የሆነ ላይፉን ነገር ሚዲያ ላይ የሚያወጣ ልጅ አይደለም። እስኪ አንድ ቀን ስለ ህይወቱ ምናምን ወይም ስለ ሌሎች ሰዎች ህይወት ገብቶ ሲያወራ ሰምታችሁ ታውቃላችሁ? ሙስታሂል የለም። ሚፍታህ እንደዚህ የሚያደርግ ልጅ አይደለም። እውነት ነው የምላችሁ። ስለዚህ መጀመሪያ ኮሜንት ገብተን ከመጻፋችን በፊት ማስተዋል ይቀድማል። ማገንዘብ ማለት እኛ አናውቅም፣ የተናገሩትን እየሰማን ነው የምንፈርደው። እውነታው ግን በስተጀርባ ነው ያለው። ሆኖም ግን ለእኛ ለሴቶች ትምህርት ነው እያሰብኩት ታውቃላችሁ። በቃ ሀላል ያልሆነን ሰው የኛ ያልሆነ ሰው ፈጣሪ መርቆ እስከሚሰጠን ምንም አያስፈልግም። በተለይ ለሴት ልጅ የወንድ ጓደኛ አያስፈልጋትም። በቃ ሲስተር ብራዘር እንኳን አሰላሙ አለይኩም ታሉ መንገድ ወአለይኩም ሰላም ብሎ ማለፍ እንጂ እንደዚህ የተጣመረ ግንኙነት በፍጹም አያስፈልግም። በፍጹም እውነቴን ነው የምላችሁ። ልባችሁ ይሰበራል። የመጨረሻው ይሄ ነው የእናንተ። ስለዚህ እኛ አሁን ከነሱ የምንማረው ነገር ቢኖር እኔ የተማርኩት ነገር ቢኖር በቃ በእህትና በወንድምነት እንኳን ሀላል ያልሆነ ሰው ጋር አለመገናኘት። አያችሁት? በሀላል ያልተጀመረ ነገር መጨረሻው ውጤት አልባ ነው የሚሆነው። ሳቁ ወደ ለቅሶ ተቀየረ። እውነት ያሳዝናል። ስለዚህ ፈጣሪ ለነሱ ሰላሙን ያወርድላቸው። እኔ ግን ተስፋ አለኝ ሁለታቸው አንድ ተጣምረው በሀላል መተው አንድ ሆነው ካፕል ማለት ህይወት ባልና ሚስት ካፕል ምናምን ባልና ሚስት ሆኖ ብናያቸው እጅግ ደስ ይለኛል። ካልሆነ ግን ደግሞ ናዲዬ ጠንካራ ሴት መሆን አለብን። ለምን እናልቅሳለን? ሰው ብሄር ሰው ይመጣል። በነገራችን ላይ እኔ እንዳላቃቸው የምፈራቸው ብለያቸው የምተግዘው ማለት ሰው ሴት ጓደኞቼ በጣም ስለምወዳቸው በቃ እንደ እናት ልጅ ስለማያቸው ብዙ ዋጋ ከፍለውልኛል ብዙ ነገር። ወንድ ልጅ ግን ማለት ነው ይሄ ጥርግ ይበል ለሱ መንገዱን ቅጠርቅ ያድርግለት። ፈጣሪ የተሻለ ነገር ለእኛ ከስተጀርባችን ስላስቀመጠልን ነው ያ ነገር የወሰደብን። ለእኛ የጣመን በነበረ ከኛ ያርቅብን።
እኛ ግን የምናየውን የምንፈልገውን ስንመኝ ፈጣሪ ግን ለእኛ የሚያስፈልገንን አውቆ ይሰጠናል። ስለዚህ ውድ ቤተሰቦቼ በጣም የተሰማኝን ዛሬ የመጣሁት በቃ ስለ ሚፍታህና ናዲ የተሰማኝን ነገር እናንተ ቤተሰቦች ጋር ብቅ ብዬ አንዳንድ ነገር ለመነጋገር ነው የመጣሁት። ያላችሁ አስተያየት ኮመንት ላይ ጻፉልኝ። እንዲሁም ይሄን ቪዲዮ ላይክ አድርጉ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ግዴታ ካፕሉኝ መጣት የለብኝም እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። አብሽሪ፣ ጠንክሪ፣ በርቺ ለምትሉኝ እህቶቼ ፈጣሪ በያላችሁበት ጠብቃችሁ። ቀጣይ እስከምመጣ ለየት ባለ ቪዲዮ እስከመጣ ሰላማችሁ ይዛልኝ። ደህና ቆዩ። እወዳችኋለሁ።